አትይዙኝም እናሲዝ በመቷ ወይኔ በእናትህ እየወደድኳት አጣዋት አይዞህ ልትታረቁ ትችላላችሁ እናሲዝ አይታረቁ ዳንተ ምንድነው ሁሉንም ነገር እናሲዝ ቢያንስ ለጓደኛው እንኳን መልካም ነገር አትመኝም እናሲዝ አልመኝም ወይ ከምር ነው ወይኔ ማስሪ እሺ የት ናችሁ አሁን እሺ መጣን ወይኔ ማስሪ ምን ማስሪ መኪና ገጨው እናሲዝ አይተርፍም ና ኧረ በስመ አብ ልጅ ምንድነው እናሲዝ አትይዙኝም እናሲዝ በመቷ ና ብላ እንደውም አታሲዙም እናሲዝ ና ብላ በመቷ ና ሁለትም ብላ ና በመቷ ብላ ና በመቷ አረ ተጋደሉ ገብተን አንድ ነገር እናደርግ አሁን ከዚህ ጸብ የተረፈ ይኖራል ብለህ ነው እንደው ገብተን ሬሳችንን እናንሳ እንጂ ምንም አይሆን ማንንም አይገባ ግጭቱን እንደፈጠሩት ራሳቸው ይፍቷል ማን ነው ቆሞ ከኔ እኩል ስለዚህ ቤት የሚያወራው ጭራሽ ከኔ እኩል ልትካፈሉ ላቤን ጠፍ አድርጌ የሰራሁት እኔ ነኝ እሺ ከዚህ ሰውነት ላይ ላብ ያንተ ሰውነት አይደለም ላብ ሊያመነጭ ውሃ ቢፈስበት ራሱ ይመጣል ወስፌ ምን ማን ነው ወስፌ አረ ጨረሱኝ አረ ገደሉኝ አባቴ ዛሬ ነው ሞተው አባታችን የማይሞተው አንተ እኛ እህትና ወንድሞቼ ለውርስ ብለህ ካድከን እኔ አልካድኩ በማንኪያ ለሚገባው በማንኪያ በጭልፋ ለሚገባው በጭልፋ ባካፋ ለሚገባው ባካፋ ይሁን ያልኩት ዝበላት ከርፋፋ ማን ነው ከርፋፋ አንቺ ሰውዬ በጋምላ ከሱ ሳን ውድ ነው እሱ ከተሰበረ ምን እንልካፈል እንደውም ማንንም አይበላትም እሺ አረ በጋምላ አራቁቶ እኮ ጎዳና ሊያስወጣን ነው ዝም በይ ሙጢ ያንቺ ምላስ አይደለም ንብረት እሳት ያዘንባል እሺ ዝም በል አንተ ወፍ ዘራሽ ማን ነው ወፍ ዘራሽ እና የሜዳ አህያ ልበል ወይስ እባብ አሁን ትንሽ ተባሉ እናንተ ስጨርሱ ሚስኮል አድርጉልኝ ቋንጤ የሚገርመው አንተኛው እኩል ይገባኛል ደግሞ የምትለው ያባትህን ድርሻ ከወሰድክ አይበቃህም እንደውም ባትለፋ ይሻላል አንተ ያንተ ድርሻ እዚህ የተባበረው ውስጥ አልቋል እሺ ነው እንዴ እንግዲያውስ ጭሬ በትኗል አዳሜ ዘመነሽን ሁሉ በፌስታል ቤት ትኖሪያታል ምን አልክ አንተ ስርዓት በጋምላክ አሁን ተላይ ደረሰ እኛንዳን ያ ሞገስ እንደሆነ አፍ ብቻ ነው ትንሽ ሰውነት ያለው ዳንኤል ነው ይሄኔ ኮርኒስ ላይ ለጥፎት ነው የሚሆነው እንደ ኤምኤምኤ ጨዋታ በየመሃሉ ፊሽካ ይነፋ አመታተህ ገወጥ ነው ብሎ የሚገላግለው የለ ወይኔ ወንድሜ በግላጭ አገኙት ምስኪን ለነገሩ ሰብለት ማዛ አይደለች ምላሷ አጥንት ይሰብራል ተቆቆማቸዋለች ኧረ እርሶ ሰውዬ ግድ የለዎትም እጆት ላይ የሶስት ሰው ደም ሊኖር ነው ገብተን የሆነ ነገር እናድርግ እመኑ የቤተሰብን ጸብ ጎረቤት ቢገባበት ለጊዜው እሳቱን ሊያዳፍነው ይችላል እንጂ አያጠፋው ዘመድም አይጠቅመው ራሱ ቤተሰቡ ጉልበቱ ሲዝል ስሜቱ ሲረጋጋና አእምሮ ወደ ራሱ ሲመለስ ያኔ ራሱ የለኮሰውን እሳት ራሱ ያጠፋዋል ወይኔ እኔ ግን ለዚህ ቤተሰብ እንዲህ ነኝ ብኩርናዬን አይደለም በምስር በቁርጥ አልሸጥም ያልኩ ጀግና ዛሬ በታናናሾች ተዋረድኩ ወንድሜ ዛሬ ስትነፋረቅ ብትል ጠብ የሚልል ነገር የለም እሺ ዳንኤል መዘነጫ ቲሸርቴን ማታ ማታ ያንተ ሽንት ጨርቅ አድርጌ እንዳላሳደኩ ዛሬ አንተ እኔ ላይ አፍህን ከፈትክ ተረት እንትተ ወደ ክፍፍላችን እንመለስ አንቺስ ብትሆኚ ሰብለ ይሄ ፒንሳ የማይችለውን ኪንኪት ጸጉርሽን ስቆነድድ ጸጉርሽ እንደ ጃርት ሾክ አልበሳሳኝም እጄን አላሳደኩሽም ይሄንን ሁሉ ለታማ ፈርድም ያስጋጥከው ቤተሰብህን በሐሜት አውጥተህ ያሰጣህ ቀን ማ እኔ ሞገስ ለማን ምን ብዬ ሊያውን ቤተሰቤን አዎ አንተ ምን ብዬ ላልከው ደግሞ እሷን ተዋት ቀድሞ አረቄ ጨርሷታል አንድ ቡትል አረቄ ከገዛውላት ክንብል ነው የምትለው አላልከም እኔንስ ቢሆን እንኳን እኛ ይቀርና እሱ ራሱ እናቱን አያውቃትም ያባት ድርሻ ለሚለው ራሱ አባታችን ራሱ እንደወለደው እርግጠኛ አይደለንም አላልከም ምን ሸምጥጥ አመልህ ነው ያባቴ አጥንት ሾክ ሆኖ ይውጋኝ እኔ ታናናሾቼ ላይ እንደዚህ ልል አልችልም ወይ ማን ነው ግን እንደዚህ ያላችሁ ለወርቁ አላልከው ለትያሰለፍ ራሱ ስለኔ ያልነገርካቸው ወርቁ ነው ያልሽው ወርቁ ራሱ አንቺ ስለኔ ያልሽው ብዙ ነገር ነግሮኝ ምን ብሎ
የሱ ዳው ገብስ ነው እሱ ሆዱን ስለሚወድ የሚበላው ምግብ ላይ መርዝ ጠብ አድርጌ ባንድ ጣባ ገንፎ ሆዱን አገነፋለታለሁ አላሽም ብለሻል እኔ እኮ ከቁም ነገር አልቆጠርኩትም እንጂ እህትና ወንድምህ እኮ አድብተውብሃል ተጠንቀቃቸው እኮ ብለውኛል ተጫረሱ መቼም እንደዚህ ዝምታ የሰፈነው ሶስቱም አልቀው ቢሆን በቃ ከአንድ ቤት የሶስት ሰው ሬሳ እኔም ያሳዝነኝ ያጥሩምባ ነፊ ነው የሶስት ሰው ስም ሲጠራ እንግዲህ መዋሉ ነው አረ እናንተ ሰዎች እንደው ሟርታችሁን ትታችሁ ደጉን ነገር አስቡ እኔ ዝምታ ሳይሆን እርጋታ ነው የሚሰማኝ ምን አለ ባንገባ እንኳን ለእርግጠኝነት አጮልቀን እኔ ምክክርና ንግግር ለጊዜው አድካሚና ሰልቺ ነገር ሊሆን ይችላል ለዘላቂ ሰላም ግን ዋነኛው መፍትሄ ነው በአንድ ጊዜ ላንግባባ ላንስማማ ላንተማመን እንችል ይሆናል ተስፋ ሳንቆርጥ ደግመን ደጋግመን ከተነጋገርን የማንወጣው ችግር የማንፈታው ቋጠሮ የለም በሉን ሟርተኞች ሂዱ ሰላም ነው ሂዱ እንነጋገር በምክክር ከሰፈር እስከ ሀገር የተሻለ ነገን እንገንባ እሺ ከናንተ ጋር እንዴት ነው መዘልቀው እሺ አንተ ስንት ሰው ነው የምታጠፋው አንድ ሁለት ሰው ካጠፍክ በቂ ነው አንተ እኮ ማጠፍ የቀረብ ቤንች ላይ ያሉትንና ተመልካቹን ነው ዝም ካልነ እኮ አስፋልት ላይ ወጣ ሰው ልጠፍ ትላለህ ቀስ ብዬ እሱንም አጥፋለሁ አይቀርም አጨብጭቡለት አንድ እንዳትናገረኝ እዚህ አንድ እንዳትናገረኝ ካላጠፍኩኝ ችሎታዬን በምን አሳያለሁ ዝጋ በቡድን ውስጥ ነው ችሎታን የምታሳየው እዚህ እንደ ተፈታች ጥጃ ኳስ ይዘህ በመዞር አይደለም እሺ እንዴ እኔ ዋ አታልጎንጉ እሺ የኛ ራያን ታስንቃለህ አዎ ኮች ዝጋ ቆይ ምንድነው አላማ ቅድም የገባብን ኳስ ካልያዝክ አንተ ወደፊት ቂም እንኳን አትይዝ ሰውነት እንዳለ ቀዳዳ ነው እንዴ የኔ እኮ ዋናው አላማ እናንተን እስከ ዓለም ዋንጫ ማድረስ ነው ምን ነው ያስቀው መልስ እንጂ ትስቃለህ እንዴ ትስቃለህ መልስ ምን ነው ያስቀው እኛ እንዴት ነው ለዓለም ዋንጫ የምንጫወተው ለምን ነው የማትጫወተው ከነ ሜሲ ጋር አንተ አሁን ሀሞተ ቢስ አንድ ነገር ማወቅ ያለባችሁ ሜሲ መሆኑን ከማወቁ በፊት ሜሲ እንደሆነ አያውቅም ነበር እባካችሁ አታናዱ ፈላስፋ ነው መሆንባችሁ ኮች ግን ከመቼ ወዲህ ነው የጤና ቡድን ለዓለም ዋንጫ የሚጫወተው ይቅርታ በጣም ስሜታዊ ሆኜ ነው ለነገሩ እናንተ እድሜያችሁም ሄዷል ዓለም ዋንጫን ከመጫወት ይልቅ ዓለም ዋንጫን ማን ያሸንፋል የሚለውን ብትገምቱ በጣም የተሻለ ነው ዋንጫውማ የፈረንሳይ አርጀንቲና የት ሄዳ ሞሮኮስ እና ብራዚል ኳስ አቀባይ ናት የመጨረሻውን ሳቅማ እኛ እንግሊዞች ነው የምንስቀው ግምትንማ እናንተ ገምቷት ታዲያ ለምን በነፃ ትገምታላችሁ አልገባንም ለበርካታ ዓመታት ብዙዎችን የቤት ባለቤት ያደርገው ሻምፒዮን ፕሮፐርቲ አሁን ደግሞ እናንተን የዓለም ዋንጫን ማን እንደሚወስድ በመገመት ብቻ ሻምፒዮን ሊያደርጋችሁ ዝግጅቱን ጨርሷል ስለገመትን ብቻ ሽልማት አዎ እስከ ሰኔ 30 ድረስ የሚቆይ ልዩ ዕድል አዘጋጅቶላችኋል የዓለም ዋንጫ ምርጥ 16 ቡድኖች እስኪቀሩ ድረስ የዓለም ዋንጫውን ማን እንደሚወስድና ሻምፒዮን ፕሮፐርቲ በጋዜቦ አደባባይ የሚያስገነባውን አፓርታማ አስተዋውቆ መፖሰት አሸናፊው በምን ይታወቃል ትክክለኛውን አገር ገምቶ ከፍተኛውን ቪው ያገኘ አንደኛ 100,000 ብር ሁለተኛ 50,000 ብር ሶስተኛ ደግሞ 25,000 ብር ሊሸልማችሁ ዝግጅቱን ጨርሱ ይሄ ብቻ ሳይሆን 10 እድለኞች እያንዳንዳቸው 10,000 ብር ይሸለማሉ ከናንተ የሚጠበቀው በሻምፒዮን ፕሮፐርቲ የቲክቶክ አካውንት ላይ ፒን የተደረገው ቪዲዮ ላይ የናንተን ኮሜንት ማስቀመጥ ብቻ ነው የቻሌንጁን ሙሉ ህግና ደንቦች በሻምፒዮን ፕሮፐርቲ የቲክቶክ አካውንት ገጽ ላይ ታገኙታላችሁ ወዴት ነው ኮች ጊዜ አላጥፋ ቶሎ ቪዲዮን ሰርቼ ፖስት አድርጌ 100,000 ብር ይልቃል ይቅና አደራ ግን ቪዲዮን ፖስት ስታደርግ የሻምፒዮን ፕሮፐርቲን አካውንት ፎሎ ማድረግ ሜንሽን ማድረግና ሃሽታጉን በትክክል ማስቀመጥ እንዳትረሳ አረሳ እድል ካንተ ጋር ትሁን እንግዲህ እናንተም የት ሄዱ ድሮም እኮ ከኔ ጋር እንዳልሆነ ቀልባችሁ ገንብቼ ነበር እናንተም አሸናፊ የምትሉትን ቡድን በማስቀመጥ የቻሌንጁ አሸናፊ ሁኑ